ሰላም ውድ የቪዥን ቶክስ ተከታታዮች፣ ዛሬ በዚህ ቪዲዮ ብዙዎቻችን መውጣት ያቃተንን ትልቁ ሱስ ሶሻል ሚዲያን እንዴት ወደ ሱስ እንደሚያስገባን፣ እንዴት በሱሱ እንደምንጎዳ፣ እንዲሁም ከሱሱ ለመውጣት ያሉንን ትክክለኛ አማራጮች በዚህ ቪዲዮ በደንብ አድርጌ አብራራላችኋለሁ። ግን እንደተለመደው ቪዲዮን ከመጀመራችሁ በፊት ቻናሉን ሰብስክራይብ፣ ቪዲዮን ላይክ፣ ሼር እንዲሁም ለኛ ያላችሁን ሀሳብ አስተያየት ሙሉ ለሙሉ ኮሜንት ላይ ማስቀመጥ እንዳትረሱ። ሶሻል ሚዲያ ምን እንደሆነ ብዙዎቻችን እናውቃለን፣ ግን እንዴት ወደሱ እንደሚከተል አናውቅም። ሶሻል ሚዲያ ወደሱ የሚከተል በሶስት መንገዶች ነው። አንደኛ የሰውነታችንን ዶፓሚን በመጠቀም፣ ሁለተኛ ኢንፋይናይት ስክሮል በማቅረብ፣ ሶስተኛ ደግሞ ኤፍኦኤምኦ በምንለው ምህጻረ ቃል። ሶስቱንም ነገሮች በደንብ ላብራራላችሁ። የመጀመሪያው ዶፓማይንን በመጠቀም። ዶፓማይን ማለት ሰውነታችን ውስጥ የሚገኝ አንድ ሆርሞን፣ ያ ሆርሞን ደግሞ ለኛ የደስታ ስሜትን በመፍጠር እንዲሁም እርካታን በመስጠት የሚታወቅ፣ በተለይ ብዙ ቦታዎች ላይ እንደሰማችሁ በጣም እርግጠኛ ነኝ። በተለይ ደግሞ ከፖርኖግራፊ ነገሮች ጋር በተያያዘ በደንብ ታውቁታላችሁ ያስባለሁ። ያ ዶፓማይን እንዴት ይፈጠራል ካላችሁ፣ አንድ ቪዲዮ ወይም ፎቶ ኢንስታግራም ላይ ሊሆን ይችላል፣ ቲክቶክ፣ ዩቲዩብ፣ ፌስቡክ ላይ ፖስት በምናደርግበት ጊዜ ያ ሶሻል ሚዲያ ላይ ላይክ ወይም ኮመንት ሲቀመጥልን የሚሰማን የደስታ ስሜት አለ። ላይክ መደረግ ማለት ይህን ነገር ወድጄዋለሁ ማለት ስለሆነ፣ የሰው ልጅ ደግሞ መወደድን እንዲሁም ሞስት ኢምፖርታንት ላይ መባልን በጣም ስለሚወድ በሳይኮሎጂው ደረጃ ያ ነገር በጣም ትልቅ የደስታ ስሜትን ይፈጥርለታል። ዶፓማይን ሌቭሉ በደንብ አዲክትር ስለሚሆን ሌላም ፎቶ ልልቀቅ በሚል እዛው የሶሻል ሚዲያ አዲክሽን ውስጥ እንገባ እንሆናለን። ሁለተኛው እንዲሁም ትልቁ ነገር ኢንፋይናይት ስክሮል ነው። ኢንፋይናይት ስክሮል ማለት ምንም ሳናቋረጥ ስክሮል ወይ ደግሞ በየጊዜው ስክሮል እንድናደርግ የሚሰጡን አጋጣሚዎች ናቸው። ለምሳሌ ቲክቶክን መውሰድ እንችላለን። ቲክቶክ ላይ እስኪ ትንሽ አእምሮዬን ፈታ አደረግ 30 ደቂቃ ብቻ ልጠቀም ብለን እንገባና በጣም ብዙ አዳዲስ ነገሮች ስናገኝ 30 ደቂቃ ያለው 4 ሰዓት ይሆናል። በተለይ ደግሞ ብዙዎቻችን ስልካችን የምንጠቀመው ማታ ስለሆነ ማታ 4 ሰዓት የገባንበት ቲክቶክ ሌሊት 8 ሰዓት ስንወጣ እናውቃለን። ይህን ለእናንተ ማብራራት በጣም እናንተን አለማክበር ነው የሚሆነው። ሁለተኛውን ከነገርኳችሁ፣ ሶስተኛው እንዲሁም ትልቁ ኤፍኦኤምኦ ነው። ኤፍኦኤምኦ ሲተነተን ፊር ኦፍ ሚሲንግ አውት ወይም ደግሞ የሆነን ነገር አታውቅም መባልን መፍራት። ሶሻል ሚዲያ የምንጠቀመው ዛሬ ጓደኞቼ ምን ፖስት አደረጉ፣ ዛሬ ጓደኞቼ ምን ነገር ኮመንት አስቀምጡ፣ ዛሬ ምን ዘፋኝ የሆነ ቪዲዮ ለቀቀ፣ ዛሬ ለምሳሌ ኪም ካርዳሽያን ሴቶች በጣም ትከታተሏታላችሁ። ዛሬ ኪም ካርዳሽያን ምን ለቀቀች ብላችሁ ለማየት ነው። ፊር ኦፍ ሚሲንግ አውት ምን ትሬንድ አለ ምን አለ ብለን ለማወቅ ስለምንጓጓ ያ ነው። ያ በሆነ በእነዚህ ሶስት ነገሮች ተደራርበው ሶሻል ሚዲያ በጣም አዲክትድ እንድንሆን ፕላስ ደግሞ ከዛ ውስጥ እንዳንወጣ በጣም ያደርገናል። ይህን ያህል ወደሱ የሚከተል ነገር ከነገርኳችሁ፣ ቆይ ይህን ሶሻል ሚዲያ መጠቀማችሁ ምን ነው ይጎዳል የሚለውን ደግሞ ትንሽ ልንገራችሁ። አንደኛው በጣም ትልቁ ነገር መተኪያ የሌለው ከምንም ነገር ቫሉዌብል የሆነውን ሰዓታችንን ወይም ጊዜያችንን ከልክ ብለን እናጠዋለን። ቅድም እንደነገርኳችሁ ቲክታክ ላይ እንገባና 30 ደቂቃ እጠቀማለሁ ያልነውን 4 ሰዓት ይሆናል። የ4 ሰዓት በጣም ብዙ ነገር መስራት የምንችልበት። እኔ አትዝናኑ ቲክቶክ አትጠቀሙ አላልኩም። እኔም አንዱ ጠቃሚ ሶሻል ሚዲያ በግሌ አሁን ሶሻል ሚዲያ እየተጠቀምኩ ግን ምንድን ነው የሚለውን አውቃችሁ በትክክል ታይማችሁን ማኔጅ አድርጋችሁ መጠቀም ልምዱ። ታይማችንን እናጣ በጣም ያደርጋል። ሁለተኛው ጉዳቱ ደግሞ ራሳችንን ከሰው ጋር ኮምፒውተር እንድናደርግ ወይም እንድናወዳደር ያደርገናል። ለምሳሌ በዚህ ታይም ላይ ኢንስታግራም ስቶሪዎችን እንደምሳሌ ልውሰዱላችሁና ኢንስታግራም ስቶሪ ላይ ብዙ ጓደኞቻችን ምን ያደርጋሉ? በጣም ብዙ መዝናኛ ቦታዎች ላይ እየወጡ ስቶሪ ያደርጋሉ። ለምሳሌ አንዱ ይሄድን ኮሪፍቱ ላይ የሚገርም መዝናኛ ያወረግና ስቶሪ ያደርጋል። እኔ ግን መቼ ነው እንደዚህ የሚዝናን ነው? እኔ መቼ ነው እንደዚህ የሚያልፍልኝ? ምናምን አይነት ነገሮች በውስጣችን ይፈጠርና ኮምፒቲሽን ይፈጠራል። ያ ኮምፒቲሽን ደግሞ ለእኛ በጣም አደጋ ውስጥ የሚከተል ነገር ነው። አቴንሽን ስፓናችንን በጣም ያወርደዋል። ይህ ለእኛ በጣም ትልቁ እንዲሁም ጎጂ የሆነ ነገር ነው። ለምሳሌ ብዙዎቻችን አሁን ላይ የትምህርት ካፓሲቲያችን በጣም ወርዷል፣ ሎ ሆኗል። ለምን ካላችሁ የአቴንሽን ስፓን ወይም ደግሞ የትኩረት ጊዜያችን በጣም ሎ የሆነ መምጣቱ። ለምሳሌ ብዙዎቻችን አሁን ላይ ቲክቶክ ላይ የ2 ደቂቃ ቪዲዮ አይተን በጣም ብዙ ቫሉዌብል የሆኑ መረጃዎች ማግኘት እንችላለን። ታዲያ እንደው 30 ደቂቃ ሙሉ ቁጭ ብለን መጽሐፍ የምናነብ የሚል ነገር ይፈጠርና አቴንሽን ስፓናችን በጣም ይወርዳል።
የአቴንሽን ስፓን መውረድ ደግሞ ዲፕ ፎከስ የሆነ ወርክ እንዳንሰራ በጣም ያደርጋል። ምክንያቱም ሁሌ ተማሪነት የለም ወይም ደግሞ ሁሌ ቤተሰብ ጫንቃ ላይ መሆን የለም። ራሳችንን እንችልን ስለምንወጣ ዲፕ ፎከስ ወርካችንን በጣም ሎ ያደርጋል። ለምሳሌ ቆይ ብዙዎቻችሁ የሆነ ቢሮ ላይ ስትሄዱ የሆነ ሴክሬታሪ ቁጭ ብላ ቲክቶክ ስታይል አያችሁ አቴንሽን ስፓና በጣም ስለወረደ ስራ ላይ ትኩረት የማድረግ ስለሚሰጥ። እናንተስ ይህን ህይወት መኖር ትፈልጋላችሁ? መኖር ማትፈልጉ ከሆነ እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ይህን ያህል ሶሻል ሚዲያ እንዴት ወደ አዲክሽን እንደሚገጥም እንዲሁም ኮንሲኩዌንሱን ከነገርኳችሁ ታዲያ ምንድነው መፍትሄዎቹ? 4 ቀላል መፍትሄዎች አሉ ብዙዎቻችን የማናስተውላቸው። አንደኛው እንዲሁም ትልቁ መፍትሄ እንደሆነ ታውቃላችሁ። አንደኛው ትልቁ መፍትሄ የኖቲፊኬሽንን ማጥፋት ነው። የሶሻል ሚዲያ ሙሉ ኖቲፊኬሽን አጥፉ። ምንም አይጠቅማችሁ። ሶሻል ሚዲያ ኖቲፊኬሽን አጥፉ። ያ እንዲሆን የሚደረገው ለምንድነው ጥቅሙ ወይም መፍትሄ የሚሆነው ለምንድነው ካላችሁ በዛ ሶሻል ሚዲያ እሱን እንድንጠቀም በሚፈልግ ጊዜ ሳይሆን እኛ እንድንጠቀም በሚፈልገው ጊዜ ነው ገብተን እንድንጠቀም። እኔ ለምሳሌ የራሴን ልምድ ልንገራችሁ። ስልኬ ላይ ማንኛውም ሰው ስልኬን 100 ሼክ ማድረግ ይችላል። ማንኛውም ሶሻል ሚዲያ ኖቲፊኬሽን ኦን የሆነ ነገር የለም። ለምን? ዲፕ የሆነ ፎከስ ታይሜን እንዲወስድብኝ አልፈልግም። እናንተም ይህን ተጠቀሙት። ሁለተኛው ሊሚት ማበጀት ነው። ለራሳችሁ ትልቅ ሊሚት አበጁለት። ምን ማለት ነው? ስክሪን ታይም ሊሚት። ብዙ አፕሊኬሽኖች አሉ። ለምሳሌ እኔ እንደምጠቀመው ስክሪን ታይም ሊሚት ለማድረግ ወይ ደግሞ ዲፕ ፎከስ ወርክ ለመስራት የምጠቀምበት አንድ አፕሊኬሽን አለ። እሱም ፎረስት ይባላል። ላይ ስቶር ላይ ገብታችሁ ዳውንሎድ ማለት ትችላላችሁ። ምንም የሚከብድ ነገር ሰዓት ሰጥታላችሁ። በዛ ሰዓት ውስጥ ዲፕ ወርክ የሚለውን ካበራችሁት ምንም ድካም ሰዓት ደግሞ የሆነ አፕሊኬሽን ላይ ልግባ ካላችሁ ሪተርን ፎረስት ነው የሚላችሁ። ምንም አፕሊኬሽን እንድትከፍቱ አይፈቅድም። ያ እኔ ደግሞ ዲፕ ወርክ ለመስራት በጣም የምጠቀምበት አፕሊኬሽን እናንተ የምትጠቀሙት ታሪፍ ነው። ከፈለጋችሁ ሊንኩን አስቀምጬላችኋለሁ ዲስክሪፕሽን ላይ ገብታችሁ ቼክ ማድረግ ትችላላችሁ። ኮንሱመር ሳይሆን ኮንተንት ክሬተር መሆን ትችላላችሁ። ሶሻል ሚዲያ ኮንሱመር እና ክሬተር ልዩነቱ ምን እንደሆነ ላስረዳችሁ። ኮንሱመር ማለት ያንን ነገር እየተጠቀማችሁበት ግን የምትጠቀሙለት ሰው ነው በእናንተ መኒ ሜክ የሚያደርገው። ክሬተር ስትሆኑ ደግሞ ሶሻል ሚዲያውን እየተጠቀማችሁ እናንተ ናችሁ መኒ ሜክ የምታደርጉት። ለምሳሌ በጣም ቀላል ዘዴ ልንገራችሁ። ብዙዎቻችን መኒ ሜክ የምናደርግበትን መንገድ ማይም መስራት ትችላላችሁ። በጣም ቀላል ነው። የሆነ ሶንግ መክፈት ከዛ በአፍ ሊፕስ መስራት ነው። በጣም ቀላል ነገር ነው፣ ግን በደንብ መኒ ሜክ እንድናደርግ የሚያደርገን ነገር። ሌሎች ነገሮች መጠቀም ትችላላችሁ። የሆነ ኮቶችን ምናምን ነገር ፖስት ማድረግ መኒ በደንብ ሜክ እንድታደርጉ ያደርጋችኋል። እኔ ግዴታ ዩቲዩብ ጀምሮ አላልኩኝም፣ ግን ሶሻል ሚዲያ ላይ ክሬተር እንጂ ኮንሱመር። አራተኛው እንዲሁም ትልቁ መፍትሄ ኖ ፎን ዞን። ምንም አይነት ስልካችሁን የማታገኙበት ቦታ ማስቀመጥ። ለምሳሌ እንደምታዩት ስልክ ይዣለሁ አይደል? ይህን ስልክ ለ30 ደቂቃ ያክል እኔ ካለበት ክፍል ውጭ ማስቀመጥ። ያ ለምን ይጠቅማችኋል? አቴንሽን ስፓናችሁን በደንብ ከፍ ለማድረግ። በዛ 30 ደቂቃ ውስጥ ዲፕ ወርክ መስራት ቻላችሁ ማለት ያ ስልክ 1 ሰዓት ከእናንተ ጋር ባይኖር 1 ሰዓት ዲፕ ወርክ መስራት ትችላላችሁ። ወይም ደግሞ የፋሚሊ ታይም መውሰድ ትችላላችሁ፣ ፍሬንድ ታይም ማሳለፍ ትችላላችሁ፣ የፈለጋችሁት ማድረግ ትችላላችሁ። ግን ኖ ፎን ዞን ማድረግ ትችላላችሁ። ይህን ያህል ሶሻል ሚዲያ አዲክሽን እንዴት እንደምንገባ፣ አዲክሽኑ ምን ኮንሲኩዌንስ እንዳለው፣ እንዲሁም አዲክሽኑ ምን አይነት መፍትሄዎች ወይ ደግሞ ከዛ መውጫ መንገዶች እንዳሉት ከነገርኳችሁ፣ እስኪ እናንተን ሀሳብ ደግሞ ኮሜንት ላይ አስቀምጡልኝ። ሶሻል ሚዲያ አዲክሽን ካለባችሁ ያለምንም ውሸት ሎያል ሆናችሁ እንደዚህ አዲክሽን አለብኝ በሉ። ፕላስ ደግሞ መፍትሄ ያላችሁም ካላችሁ እኔ ካልኩት በተጨማሪ መፍትሄ ያላችሁ ካላችሁ ኮሜንት ላይ አስቀምጡት። እንዲሁም ስለ ቪዲዮ ምንም ማስተያየት ካላችሁ ኮሜንት ላይ አስቀምጡት። እንደተለመደው ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ፣ ሼር ማድረግ አትርሱ። እስካሁን ስለተከታተላችሁ ከልብ እናመሰግናለን።